ወንጌል መሳለም ምንድነው ትርጉሙ? ከተነበበ በኋላ እንሳለማለን። የምንሳለመው አንደኛው መሳለም ትምህርተ ፍቅር ነው። መሳለም ማለት ምን ማለት ነው? ክርስቶስን ነው። ትምህርተ ፍቅር ይላሉ አባቶቻችን። የፍቅር ምልክት ነው። ይሄንን ስናብራራ አንዲት እናት ልጅ ወልዳ የመጀመሪያ ልጇን የምትስምበት አፍና የመጨረሻ ልጇን የምትስምበት አፍ ስንት ነው? አንድ ነው። እንደዚሁም ሁሉ እግዚአብሔር አባቶችን የጎበኘበት ረድኤትና እኛን የሚጎበኝበት ረድኤት ምንድን ነው? አንድ ነው። ስለዚህ ያፈቅረን በፍቅረ ልቡ የተናገረን በነገረ ቃሉ ሲል ነው ብሎ የተረጉሙታል አባቶች። አብርሃም ይስሐቅን ያዕቆብን በወደደበት ልቡ ሳይለውጥ እኔንም ይወድበታል እኔንም ይወደኛል ስትል ነው ይላሉ ቤተክርስቲያን። ስለዚህ ስንሳለም ትምህርተ ፍቅር ነው። ምን ማለት ነው ብሎ የተረጉሙታል አባቶች። በዚች የፍቅር የአንድነት ሕግ በሆነች በዚች ወንጌል አንድ እንድንሆን አድርገን ማለት ነው። አንድ እንድንሆን አድርገን በዚች የፍቅር የአንድነት ወንጌል አንድ እንድንሆን አድርገን ማለት ነው። ሁለተኛው ትርጉሙ ደግሞ የተነገረው ቃል እውነት ነው ማለት ነው። የተነገረው ቃል እውነት ነው። ስለዚህ ስንሳለም ዝም ብለን ወንጌሉን መጻፍ ገበታውን መሳም ሳይሆን ምንድን የምናደርገው ነአምን በቃለ ወንጌል ከቅዱስ ብለን የምንሳለም። ቅዱስ በሆነው በወንጌል ቃልህ አምናለሁ ተብሎ ነው የምንሳለም። ክቡር የሚሆን የወንጌልን ቃል እንሰማው ዘንድ እንሳለመው ዘንድ ለዚህ የበቃን ያደረከን አምላካችን እግዚአብሔር እናመሰግናለን። ዳግመኛም ደግሞ ምክንያቱም ይሄንን ወንጌል ሰምተው ለመሳለም እነ ኢሳይያስ ተመኝተው በመጋዝ ተሰንጥቀው ቀሩ እንጂ አልደረሱም። አባቶቻችን ፈልገው አልደረሱም። አሁን እኔ ለእናንተ የምናገረውን ይሄንን ብስራት ለመስማት ፈልገው ነበር አባቶቻችን፣ የለም አልደረሱም። ስለዚህ ምን ያደርጋል? እንሰማው ዘንድ እንሳልመው ዘንድ በሱም ደስ ይለን ዘንድ ለዚህ በቃል። ዳግመኛም ክቡር የሚሆን የወንጌልን ቃል በልቡናችን ትጽፍ ዘንድ እንማልድሃለን። እግዚአብሔር የምንሰማውን ወንጌል በልባችን ይጻፍልን። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለው ይድገምብኝ ብያውቃለሁ። አሁን ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ሊሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብረውን የሚቆም እሱ ነው። እኒህ አቶ ገሌ በእውነቱ ለዚህ ቤተክርስቲያን ዋና ቀኝ እጅ ናቸው ካልተባለ ደስ አይለውም ሰው። ይሁን እኔ እንግዲህ እዚህ የዚህን ደብር አላልኩም። ኦል ኦቨር ዘ ወርልድ ነው። በቃ በአጠቃላይ ሰው ነው ሰው እኔንም ጨምሮ ማለት ትሪትመንት በቃ ኮሚኒኬሽኗ ካላማረች ወይ አለቃው ወይ ሰባኪው ወይ መምህሩ ገብረ ስላሴ ወለተ ስላሴ መጣችሁልን አልተባለ አይሆን። እግዚአብሔር እንደዚያ አይደለም። አሁን ዝም ብለህ መጥተህ እግዚአብሔር ሆይ ሳንል ዝም ብለህ እንዲሁ ቆም ምብንል ይሰማል። ልብን ያዳምጣል እግዚአብሔር። እለተሰምዑ ለሆሳሰ ልብ ደስ ሲል ስላሴ የልብን ሹክሹክታ የሚሰሙ የልብን አፍን አይተው ሳይሆን እግዚአብሔር ልብን ይሰማል። ልብን የሚሰማ እግዚአብሔር ነው። ሐና የሳሙኤል እናት ሐና ምንም እኮ ነገር አላለችም። በልቧ ነበር የምታተኮትኩ። እግዚአብሔር የልቧን ይሰማል። እግዚአብሔር የልቧን ይሰማል። ሌሎችም እና እግዚአብሔር ልብን ያያል፣ ሰው ፊትን ያያል የተባለ ለዚህ